ሰላም እንኳን ደህና መጣችሁ። በደረሰን መረጃዎች ላይ ተመስርተን የምናደርገው የዛሬው ጥልቅ ውይይት ኢትዮጵያ የሕዝብ ትራንስፖርቷን ወደ ኤሌክትሪክ ተሽከርካሪዎች ለመቀየር እያደረገች ስላለው ከፍተኛ ጥረት ይሆናል። ሰላም። በእርግጥም የተለያዩ ጽሑፎችና ሪፖርቶች በእጃችን ገብተዋል እና እነዚህ መረጃዎች የሽግግሩን ሂደት፣ የተገኙ ጥቅሞችን፣ ደግሞ ዋና ዋናዎቹን ፈተናዎችና በመንግስትም በግሉ ዘርፍም የተወሰዱ ያሉ እርምጃዎችን በደንብ ይተነትናሉ። በጣም ጥሩ። እንግዲያውስ የዛሬው ተልዕኳችን የሽግግር ምን ያህል ትልቅ እንደሆነ፣ የሚታዩ ፋይዳዎቹ ምን እንደሆኑ፣ እንዲሁም ደግሞ በመንገዱ ላይ ያሉ እሾህና መሰናክሎች ምን እንደሆኑና እንዴት እየተስተናገዱ እንደሆነ መመርመር ነው ማለት ነው። ልክ ነው። እስኪ ከመንግስት እቅድና ከሽግግሩ ስፋትን ጀምር። ይሄ ዝም ብሎ የመኪና አይነት መቀየር ብቻ አይመስልም። የሆነ የአንድ አገር አቅጣጫ ለውጥ አካል ይመስላል። በትክክል። ይህ የኤሌክትሪክ ተሽከርካሪ ሽግግር የኢትዮጵያ የአረንጓዴ ልማትና የአየር ንብረት ለውጥ መቋቋም ስትራቴጂ ያው CRGE የሚባለው የዛ ቁልፍ አካል ነው። መንግስት መጀመሪያ ላይ እስከ 2013 ድረስ 148,000 መኪኖችና ወደ 48,500 አውቶቡሶች ለማስገባት ነበር ያቀደው። እሺ፣ የሚገርመው ግን በመጀመሪያዎቹ 2 ዓመታት ታየው ውጤት በጣም ጥሩ ስለነበር ከሚጠበቀው በላይ ስለሆነ ይህ ግብ ወደ 439,000 የኤሌክትሪክ ተሽከርካሪዎች ከፍ እንዲል ተደርጓል። ከ148,000 ወደ 439,000? ይሄ እኮ በጣም ትልቅ ዝላይ ነው። ይህ ምን ያህል እውነት ሊሆን ይችላል? አዎ ትልቅ ነው። ይህን ያህል የግብ ጭማሪ ሊያስከትል የቻለው ምንድን ነው? የመጀመሪያው ስኬት ማሳያ ነው ወይስ ትንሽ ከልክ ያለፈ ምኞት ይሆን? ጥሩ ጥያቄ ነው። ያው መረጃዎቹ እንደሚያሳዩት የመጀመሪያው ምዕራፍ ስኬት በተለይ በታክስ ማበረታቻዎች ምክንያት ከውጭ የገቡት ተሽከርካሪዎች ቁጥር መንግስትን እንዳበረታታው መገመት ይቻላል። አዎ ምክንያታዊ ነው። ነገር ግን ትክክል ነሽ። ይህንን ግብ ማሳካት ከባድ ፈተናዎች እንዳሉበትም ያሳያል። በተለይ የመሰረተ ልማት ዝርጋታውን በተመለከተ በኋላ ላይ በደንብ እናወራበታለን። እሺ ገብቶኛል። ሌላው ትልቅ እርምጃ ደግሞ ኢትዮጵያ በ2024 ነዳጅ ተኮር መኪኖችን እንዳይገቡ ያደረገችው እገዳ ነው። ይሄንን በማድረግ የመጀመሪያው ሀገር መሆኗም ተነግሯል። አዎ ይሄ በጣም ትልቅ ዜና ነበር። እጅግ ደፋር እርምጃ ይመስላል። ውሳኔው ደግሞ በዋናነት በውጭ ምንዛሬ እጥረት የተነሳ ነው ተብሏል። በ2023 ብቻ ለነዳጅ $7.6 ቢሊዮን ወጥቷል የሚለው መረጃ በጣም አስደንጋጭ ነው። በፍጹም በጣም አስደንጋጭ ነው። ይህ የውጭ ምንዛሬ ቆጠባ ዋናው ምክንያት ቢሆንም ውሳኔው ግን ከዚህም የጠለቀ አንድምታ አለው ይመስለኛል። እንዴት ማለት? መንግስት ያንን የአረንጓዴ ኢኮኖሚ ግቡን በቁርጠኝነት ለማሳካት የወሰደው የማያዳግም እርምጃ መሆኑን ያሳያል ማለት ነው። እውነት ነው። ይሁንና ያው ቅድም እንዳልሽው ይህ ውሳኔ የመሰረተ ልማት ዝግጁነትን የቀደመ ነው ወይ የሚለው ጥያቄ መነሳቱ ይቀር። ልክ ነው። አሁን ባለው ሁኔታ ከ100,000 በላይ የኤሌክትሪክ ተሽከርካሪዎች አሉ አገር ውስጥ። 100,000? አዎ። ይሄ ደግሞ ከጠቅላላው ተሽከርካሪ ወደ 10% ገደማ ይሆናል ማለት ነው። እስከ 2030 ደግሞ ወደ 30% የማድረስ እቅድ ነው አለው። እሺ፣ ይህን አገራዊ እቅድ በአዲስ አበባ በተጨባጭ እንዴት እያየነው ነው? ከተማዋ የሽግግሩ ማዕከል እንደሆነች ነው የሚነገረው። በተለይ በቅርቡ አገልግሎት መስጠት የጀመሩት 100 ዘመናዊ የኤሌክትሪክ አውቶቡሶች ትልቅ ዜና ነበሩ አይደል? አዎ ነበሩ። እነዚህ አውቶቡሶች የአዲስ አበባን የትራንስፖርት ገጽታ እየቀየሩ ካሉ ምልክቶች ዋናዎች ናቸው። ያው በቢአርቲ መስመሮችና ሌሎች ዋና ዋና መንገዶች ላይ እየሰሩ ነው ያሉት። እሺ፣ የሚገርመው ደግሞ በአገር ውስጥ መገጣጠማቸው ነው። በበላይነህ የክንዴ ግሩፕ አማካኝነት ነው የተገጣጠሙት። በአገር ውስጥ መገጣጠማቸው በጣም ጥሩ ዜና ነው። ይህ ማለት ግን ምን ያህል የአገር ውስጥ እሴት ተጨምረዋል ማለት ነው? ወይስ በዋናነት ከውጭ የመጡትን ክፍሎች ያው ከቻይናው ጎልደን ድራገን ኩምፓኒያ እንደተባለው እነሱን የመገጣጠም ስራ ብቻ ነው? መረጃዎቹ ትክክለኛውን የእሴት ድርሻ በፐርሰንት ባይዘረዝሩም መገጣጠሙ በራሱ ግን የሥራ ዕድል ከመፍጠሩም ባሻገር የተወሰነ የቴክኖሎጂና የክህሎት ሽግግር እንዲኖር ያግዛል። እሺ፣ ያም ጥሩ ነው። አዎ፣ በላይነህ ክንዴ በአጠቃላይ 216 የኤሌክትሪክ ተሽከርካሪዎችን መገጣጠሙ ተመዝግቧል። ግን ያው ሙሉ በሙሉ በአገር ውስጥ ወደ ማምረት የሚደረገው ጉዞ ገና ጅምር ላይ ነው ማለት ይቻላል።
ገብቶኛል። እሺ፣ ስለ እነዚህ አውቶቡሶች ዘመናዊነት ስናወራ ከኤሌክትሪክነታቸው ባሻገር ምን ይዘው መጥተዋል? የተጓዡን የዕለት ተዕለት ተሞክሮ እንዴት ነው የሚቀይሩት? ጥሩ ነጥብ ነው። ዘመናዊነታቸው በዋናነት በቴክኖሎጂ የታገዘ መሆኑ ላይ ነው። ለምሳሌ ITS የሚባለው የማሰብ ችሎታ ያለው የትራንስፖርት ስርዓት አላቸው። ITS? አዎ፣ ኢንቴሊጀንት ትራንስፖርት ሲስተም፣ የክፍያ መሰብሰቢያ ስርዓት FCS፣ ፌር ኮሌክሽን ሲስተም፣ ዲጂታል ቲኬቲንግ፣ GPS እና ካሜራዎች አላቸው። ዋው! ይህ ማለት ለምሳሌ ተጓዦች አውቶቡሱን መቼ እንደሚደርስ በዲጂታል ማሳያዎች ማወቅ ይችላሉ። ክፍያም በካርድ ወይም በሞባይል ስልክ በቴሌብር ሊሆን ይችላል፣ በቀላሉ መፈጸም ይችላሉ። ይሄማ በጣም አሪፍ ነው። የአገልግሎት አሰጣጣቱን ያቀላጥፋል፣ የበለጠ ምቹ ያደርገዋል ማለት ነው። በትክክል። የአገልግሎት አቅማቸውን በተመለከተስ? አዲስ አበባ ከፍተኛ የትራንስፖርት እጥረት እንዳለባት እናውቃለን። አሁን ያለው የሕዝብ ትራንስፖርት በቀን 3.4 ሚሊዮን ጉዞዎች 31 በመቶን ብቻ ነው የሚሸፍነው። እነዚህ ሚታ አውቶቡሶች በዚህ ውቅያኖስ ውስጥ እንደ አንድ ጠብጣብ ውሃ ናቸው ወይስ የሆነ ተጨባጭ ለውጥ ሊያመጡ ይችላሉ? እውነት ለመናገር ሚታ አውቶቡሶች ብቻቸውን ችግሩን ሙሉ ለሙሉ አይፈቱም። በፍጹም። ነገር ግን የአቅም ግንባታው አካል ናቸው። መረጃዎች እንደሚያሳዩት እነዚህ አዲሱ አውቶቡሶች በቀን እስከ 3 ሚሊዮን ተጓዦችን ለማጓጓዝ በታቀደው ሰፊ የትራንስፖርት ማሻሻያ ውስጥ የራሳቸው ድርሻ አላቸው። እሺ፣ ከነባሮቹ አውቶቡሶች ጋር ሲደመር የአቅም መጨመር አለ ማለት ነው። ዋናው ነገር ግን ይህ የኤሌክትሪክ አውቶቡስ መርከብ የመስፋፋቱ ጅምር መሆኑ። እሺ። አሁን ደግሞ የሽግግሩን ጥቅሞች እንመልከት። መረጃዎቹ ብዙ ጥቅሞችን ይዘረዝራሉ። አካባቢያዊ፣ ኢኮኖሚያዊ፣ ማህበራዊና ቴክኖሎጂያዊ። ምናልባት ከአካባቢ ጥበቃው ብንጀምርስ? በጣም ጥሩ። ዋነኛው ጥቅም የካርቦን ልቀት ሙሉ ለሙሉ ማስቀረታቸው ነው። ዚሮ ኤሚሽን። በተለይ እንደ አዲስ አበባ ላለች የአየር ብክለት በጣም ከፍተኛ በሆነባት ከተማ የትልቅ ነገር ነው። በጣም ትልቅ ነገር ነው። ዋው! የአየር ጥራት መሻሻል ማለት ነው። እንዲሁም ደግሞ የድምፅ ብክለትን በእጅጉ ይቀንሳሉ። በጣም ጸጥ ያሉ ናቸው። አውላንን አስተዋለሁ። ሌላው ቁልፍ ነጥብ የኢትዮጵያ ዋነኛ የኃይል ምንጭ ታዳሽ መሆኑ ነው። በተለይ ከታላቁ የኢትዮጵያ ህዳሴ ግድብ የሚገኘውን ጨምሮ የውሃ ኃይል። ይሄ ደግሞ የኤሌክትሪክ ተሽከርካሪዎቹን አረንጓዴነት የበለጠ ያጎላዋል ማለት ነው። እውነት ነው። ይሄ የውሃ ኃይል ላይ መደገፍ የሽግግሩን አረንጓዴነት ከፍ ቢያደርግም በሌላ በኩል ግን የሆነ ጥገኝነትን አይፈጥርም። ባላ ላይ በዚህ ነጥብ ላይ እንመለስበታለን። አሁን ወደ ኢኮኖሚያዊ ጥቅሞቹ እንለፍ። የውጭ ምንዛሬ ቁጠባው በጣም ግልጽ ነው። ሌላስ ምን አለ? የውጭ ምንዛሬ ቁጠባው በጣም ትልቅ ነው። ቅድም እንዳልነው በ2023 ብቻ ወደ $6 ቢሊዮን የተጠጋው ወጪ ማስቀረት ቀላል አይደለም። ከዚህ በተጨማሪ የሥራ ማስኬጃ ወጪ በእጅጉ ይቀንሳል። የኤሌክትሪክ ኃይል ዋጋ ከነዳጅ በጣም ያነሰ ነው። በጣም የጥገና ወጪም እንዲሁ ዝቅተኛ ነው። ምክንያቱም የኤሌክትሪክ መኪኖች እንደ ነዳጅ መኪኖች ውስብስብ የሆኑ ብዙ ተነቃሳቂ ክፍሎች የሏቸውም። እሺ፣ የዝቅተኛ የሥራ ማስኬጃ ወጪ ለግለሰብ ባለቤቶች ብቻ ሳይሆን ለሕዝብ ትራንስፖርት አገልግሎት ሰጪዎችም እንደነዚህ አውቶቡሶች ላሉት ትልቅ ትርጉም አለው ማለት ነው። በትክክል። ለመንግስትም ለግለሰቡ። የታክስ ማበረታቻዎቹስ? እሱም ትልቅ ሚና የተጫወተ ይመስለኛል። አዎ፣ መንግስት ሽግግሩን ለማፋጠን በጣም ጠንካራ የታክስ ማበረታቻዎችን አዘጋጅቷል። ሙሉ ለሙሉ ለተገጣጠሙ የኤሌክትሪክ መኪኖች 15% ቀረጥ ብቻ ነው ያለው። በከፊል ለተገጣጠሙ 5% ብቻ። ለአካል ክፍሎች ደግሞ ዜሮ። አዎ፣ 0% ቀረጥ። ይህንን በነዳጅ መኪኖች ላይ ከሚጣለው ከፍተኛ ቀረጥ እስከ 100% ኤክሳይዝ ታክስ፣ ቫት፣ ሰርታክስ ወዘተ ከነዚህ ሁሉ ጋር ስናነጻጽረው መንግስት ምን ያህል የኤሌክትሪክ መኪናዎችን እንደሚፈልግ ነው የሚያሳየው። ልዩነቱ በጣም ትልቅ ነው ማለት ነው። በጣም ትልቅ ነው። በቀላል አነጋገር የኤሌክትሪክ መኪና ቀረጥ ከነዳጅ መኪና ጋር ሲነጻጸር እዚህ ግባ የሚባል አይደለም። እሺ፣ ማህበራዊና ጤና ነክ ጥቅሞችንም እንመልከት። ከትራንስፖርት እጥረትና መጨናነቅ ማቃለል ባሻገር የተሻሻለው ምቾት፣ ለምሳሌ አየር ማቀዝቀዣ፣ ጥትታ ያለው ጉዞ እና በጤና ላይ ያለው በጎ ተጽዕኖ፣ የአየር ብክለት መቀነስ ተጠቅሷል። እነዚህ ምናልባት ትንሽ ረቂቅ ሊመስሉ ይችላሉ። አዎ፣ በቀላሉ ላይ ታዩ ይችላሉ። ነገር ግን ድምር ውጤታቸው በጣም ከፍተኛ ነው። የአየር ብክለት መቀነስ ማለት በቀጥታ ከመተንፈሻ አካላትና ከልብ በሽታ ጋር የተያያዙ የጤና ችግሮች መቀነስ ማለት ነው። እውነት ነው። ይህ የህብረተሰቡን አጠቃላይ ደህንነት ያሻሽላል፣ የመንግስትንም
የቤተሰብንም የጤና ወጪ ይቀንሳል። የተሻለ የትራንስፖርት አገልግሎት ደግሞ የሰዎችን ምርታማነትና የሕይወት ጥራት በእጅጉ ያሳድጋል። በጣም ትክክል። በመጨረሻም የቴክኖሎጂ ጥቅሞች አሉ። የክህሎት ሽግግር በአገር ውስጥ በመገጣጠም እና የዘመናዊ ስርዓቶች ITS፣ FCS የሥራ ቅልጥፍናን መጨመር፣ እነዚህም የረጅም ጊዜ ፋይዳዎች ናቸው። ልክ ነው። እሺ፣ እነዚህ ሁሉ መልካም ገጽታዎች እንዳሉ ሆኖ አሁን ደግሞ ሳንቲሙን ገልብጠን ሌላኛውን ገጽ እኒ ተግዳሮቹ የትኛው ነው አንገብጋቢው? ያለምንም ጥርጥር ትልቁና ዋናኛው ተግዳሮት የኃይል መሙያ ጣቢያዎች ቻርጂንግ ስቴሽኖች ከፍተኛ እጥረት ነው። አዎ፣ ቅድም ጠቅሰ ነው። እስቲ አስቢው፣ በ2024 የነበሩት ወደ 50 የሚጠጉ ጣቢያዎች ብቻ ናቸው። ግን ከ100,000 በላይ የኤሌክትሪክ ተሽከርካሪዎች አሉ። ኧረ 50 ለ100,000? ይሄ እኮ በፍጹም አይመጣጠንም። በፍጹም አይመጣጠንም። አብዛኞቹ ደግሞ አዲስ አበባ ውስጥ የሚገኙና መሰረታዊ ናቸው። ለምሳሌ እንደ ቤት ቻርጀሮች ያሉ አይነት ናቸው አብዛኞቹ። ይህ በጣም አስገራሚ ነው። መንግስት የነዳጅ መኪናዎችን ሲከለክል ይህንን የመሰረተ ልማት ክፍተት ለመፍታት የሚያስችል ጠንካራ እቅድ አልነበረውም ወይስ ውሳኔው መሰረተ ልማቱን የቀደመ ነበር? እቅድማ አለ። እስከ 2030 ድረስ 2226 ጣቢያዎችን ለመገንባት ታቅዷል። ከነዚህ ውስጥ 1176 ያህሉ አዲስ አበባ ውስጥ እንዲሆኑ ነው። እቅድ አለ? አዎ። ነገር ግን ችግሩ የእቅዱ አፈጻጸም ፍጥነት ከተሽከርካሪዎቹ ቁጥር መጨመር ጋር አለመጣጣሙ ነው። ፍጥነቱ በጣም ዝግ ነው። በተለይ ከከተሞች ውጭና በገጠር ያለው እጥረትማ እጅግ በጣም ከፍተኛ ነው። በጣም ይህ ደግሞ ሬንጅ ኤንግዛይቲ የምንለውን ስጋት ይፈጥራል። ሬንጅ ኤንግዛይቲ? አዎ። ማለትም ሰዎች ባትሪዬ እንዳያልቅብኝ ቻርጅ የማድረግበት ቦታ ሳገኛለሁ ወይ የሚል ከባድ ፍራቻ እንዲያደርባቸው ያደርጋል። ገብቶኛል። ይሄ ስጋት ሽግግሩን በእጅጉ ሊያደናቅፍ ይችላል። ሰዎች በቀላሉ ለመግዛት ይፈራሉ። ሌላስ ምን ተግዳሮቶች አሉ? የመግዣ ዋጋ ጉዳይስ አሁንም ውድ ናቸው አይደል? አዎ፣ የመግዣ ዋጋ ሌላው ትልቅ ፈተና ነው። ምንም እንኳን የታክስ ማበረታቻዎቹ በጣም ጥሩ ቢሆኑም የተሽከርካሪዎቹ የመጀመሪያ ዋጋቸው በተለይ እንደ አውቶቡሶቹ ያሉ ትልልቅ ተሽከርካሪዎች አሁንም ከፍተኛ ነው። ለምሳሌ በ2022 ለ110 አውቶቡሶች $15 ሚሊዮን ወጪ መደረጉን መረጃዎች ያሳያሉ። ብዙ ገንዘብ ነው። በጣም። የቴክኒክና የክህሎት ጉዳዮችስ በሀገር ውስጥ የመገጣጠም ሥራ ቢጀመሩም አሁንም በውጭ በተለይ በቻይና በተመረቱ አካላት ላይ ጥገኛ መሆናችን ተጠቅሷል። ልክ ነው። ይህ ጥገኝነት የአቅርቦት ሰንሰለት መስተጓጎል ስጋትን ይፈጥራል። የሆነ ነገር ቢፈጠር እዚህ ምርቱ ሊቆም ይችላል። እውነት ነው። ከዚያም በላይ የጥገና ጉዳይ አለ። የኤሌክትሪክ መኪኖች ልዩ የጥገና ዕውቀትና መለዋወጫ ያስፈልጋቸዋል። በአሁኑ ወቅት ይህንን አገልግሎት በአግባቡ የሚሰጡ ጋራዦች በጣም ጥቂት ናቸው። አዎ፣ ያ ትልቅ ችግር ነው። ደግሞ የባትሪ ጉዳይ አለ። የባትሪ ዕድሜ፣ አጠቃቀም በኋላ ያለው አውጋገጥ እና እንደገና ጥቅም ላይ የማዋል ጉዳይም፣ በተለይ የሊቲየም ባትሪዎች። ይህ በራሱ ትልቅ የአካባቢና የሎጂስቲክስ ፈተና ነው። ያልተፈታ ፈተና። የኤሌክትሪክ አቅርቦት አስተማማኝነት ጉዳይም ይነሳል። እውነት ነው፣ የውሃ ኃይል በብዛት አለን እንላለን፣ ግን በተወሰኑ አካባቢዎች የኃይል መቆራረጥ ይስተዋላል። ይህ ችግር አይፈጥርም? በርግጥ ችግር ይፈጥራል። በአጠቃላይ የኃይል አቅርቦት አስተማማኝነት ወሳኝ ነው። የኃይል መቆራረጥ የቻርጅ ሂደቱን በእጅጉ ሊያውክ ይችላል። ደግሞ የኃይል መሙያ ጣቢያዎች ሲስፋፉ የኤሌክትሪክ ፍላጎት በጣም ይጨምራል። በጣም ይጨምራል። ይህንን ፍላጎት ለማሟላት የኃይል ማመንጫውም ሆነ የማከፋፈያው መሰረተ ልማት አቅም በቂና አስተማማኝ መሆን አለበት። እሺ፣ ሌሎች የተጠቀሱ ተግዳሮቶችም አሉ። ለምሳሌ አብዛኛው የሀገሪቱ ተሽከርካሪ የአገልገለ ሰከንድ ሃንድ እና በጣም በካይ መሆኑ፣ ሁሉን አቀፍ የሕግና ደንብ ማዕቀፍ ሙሉ ለሙሉ አለመዘርጋቱ፣ የገጠር አካባቢዎች ልዩ ፈተናዎች፣ የመንገድ ጥራት፣ የመግዛት አቅም ማነስ እንዲሁም በነባር የታክሲና ሚኒባስ ኦፕሬተሮች ላይ ሊኖር የሚችለው ተጽዕኖ፣ እነዚህ ሁሉ ከግምት መግባት አለባቸው። በትክክል። ታዲያ እነዚህን ተግዳሮቶችን ለመፍታት በተለይ ደግሞ ያንን አንገብጋቢውን የኃይል መሙያ ጣቢያ እጥረት በተመለከተ ምን አዲስ ክንውኖች አሉ?
የሆነ ተስፋ ሰጪ ነገር አለ? በመሰረተ ልማቱ በኩል ተስፋ ሰጪ እርምጃዎች እየታዩ ነው። ትልቁ ዜና የኢትዮ ቴሌኮም ቴሌ-ኢቪ ነው። አዎ ሰምቻለሁ ስለሱ። በየካቲት 20 ብዙር በቦሌ መገናኛ መንገድ የተመረቀው ይህ እጅግ ፈጣን የኃይል መሙያ ማዕከል 32 ተሽከርካሪዎችን በአንድ ጊዜ መሙላት ይችላል። 32 በአንድ ጊዜ እኮ ትልቅ ቁጥር ነው። ስለ ፍጥነቱስ እጅግ ፈጣን ሲባል ምን ማለት ነው? ከ32ቱ መሙያዎች ውስጥ 8ቱ እጅግ ፈጣን 600 ኪሎዋት ናቸው። ይህ ማለት በአማካይ አንድን መኪና ሙሉ ለሙሉ ቻርጅ ለማድረግ 15 ደቂቃ ያህል ብቻ ይፈጃል ማለት ነው። 15 ደቂቃ? አረ እኮ በጣም አጭር ጊዜ ነው፣ ቡና ጠጥተን እስክንጨርስ ማለት ነው። በትክክል። ሌሎቹ 12 ደግሞ ፈጣን 500 ኪሎዋት ናቸው። እነሱም ፈጣን ናቸው። ክፍያውን በቴሌብር መሆኑ ለተጠቃሚውን በጣም ምቹ ያደርገዋል። ይሄ በእርግጥም ትልቅ ለውጥ ሊያመጣ የሚችል እርምጃ ነው። ጌም ቼንጀር ሊባል ይቻላል። ከኢትዮ ቴሌኮም ውጭ ሌሎችስ አሉ? አዎ አሉ፣ ብቅ እያሉ ነው። ቶታል ኤነርጂስ ኢትዮጵያም በሰኔ 2024 በቦሌ ኤርፖርት መንገድ የራሱን ጣቢያ ከፍተዋል። 3 መኪኖች በአንድ ጊዜ መሙላት የሚችል ነው። እሺ። በተጨማሪም በተለያዩ የመንግስት መስሪያ ቤቶች፣ ሪል ስቴቶች እንደ ዲኤምሲ ኖ ያሉ የመኪና አስመጪዎች ሃሌል፣ ሳራ እና የግል ቢዝነሶች ለምሳሌ አሞር የምግብ ቤት የኃይል መሙያ አማራጮች ብቅ እያሉ ነው። ጥሩ። ግን ያው አሁንም ከፍላጎቱ አንጻር ስናየው በጣም ጥቂት ናቸው። እውነት ነው። የመንግስትና የግሉ ዘርፍ ትብብር ፒፒፒ እየሰራ ነው ማለት ይቻላል። ከላይ የተጠቀሱት ምሳሌዎች የግሉ ዘርፉን ተሳትፎ ያሳያሉ። አዎ ትብብሩ በጣም አስፈላጊ ነው። ምክንያቱም መንግስት ብቻውን ይህንን ግዙፍ የመሰረተ ልማት ዝርጋታ ማከናወን አይችልም። ከበላይነህ ክንዴ ግሩፕ ጋር በመገጣጠም ከኢትዮ ቴሌኮምና ቶታል ጋር በቻርጂንግ ጣቢያዎች በኩል ያለው ትብብር የዚህ ማሳያ ነው። እንዲሁም ኢትዮጵያ ኤሌክትሪክ ኃይል ኢኢፒ ከካርዲናል ኢንዱስትሪያል ጋር በአንድ ዓመት 500 ጣቢያዎችን ለመገንባት በ2023 ስምምነት ማድረጋቸው ተጠቅሷል። 500 በአንድ ዓመት? አዎ። ምንም እንኳን የአፈጻጸሙን ወቅታዊ ሁኔታ በተመለከተ ዝርዝር መረጃ ባይኖረንም እቅዱ ግን አለ። ግንዛቤ ለማስጨበጥም አዲሶቹ አውቶቡሶች ሥራ ሲጀምሩ ለአንድ ቀን በነፃ አገልግሎት መስጠታቸው ጥሩ እርምጃ ነበር። አዎ፣ ያ ጥሩ የማስታወቂያ መንገድ ነው። ይህንን ሁሉ ስናይ የኢትዮጵያ ሁኔታን በአጠቃላይ እንዴት መገምገም እንችላለን? አንድ መረጃ የኢትዮጵያን ዝቅተኛ የተሽከርካሪ ባለቤትነት መጠን ይጠቅሳል። ይህ እንደ ዕድል ሊታይ ይችላል። ያው ሊፕ ፍሮጊንግ ወይም ዝላይ የማድረግ ዕድል ማለት ነው። በትክክል የኢትዮጵያ ዝቅተኛ የተሽከርካሪ ባለቤትነት መጠን እንደ አንድ ስትራቴጂካዊ ጥቅም ሊታይ ይችላል። እንዴት? ምክንያቱም እንደ በለጸጉት ሀገራት በነዳጅ ተሽከርካሪዎችና በመሰረተ ልማቶቻቸው የመተብተብ የመያዝ ችግር የለባት። ያን ያህል ብዙ የቆየ መሰረተ ልማት የለም። አሃ ገብቶኛል። ስለዚህ በአንጻራዊነት ንጹህ ከሆነ መደላደል ተነስታ ዘመናዊ በኤሌክትሪክ ላይ የተመሰረተ የትራንስፖርት ስርዓት የመገንባት ዕድል አላት። የመዝለል ዕድል ማለት ነው? አዎ፣ ሊፍሮግ የማድረግ። ይህ ግን ከፍተኛ ኢንቨስትመንትና የዓለም አቀፍ ትብብር ይጠይቃል። ለፋይናንስም ለቴክኖሎጂ ሽግግር። እውነት ነው። በመጨረሻም የዘላቂነት ጉዳይ። ሽግግሩ ስኬታማና ዘላቂ እንዲሆን ከተፈለገ የተሽከርካሪዎቹ ቁጥር መጨመር ከመሰረተ ልማቱ በተለይ ከኃይል መሙያ ጣቢያዎች እና ከኤሌክትሪክ አቅርቦት አቅም ጋር የግድ መመጣጠን አለበት። ፍጹም። አንዱ ከሌላው ቀድሞ መሄድ የለበትም። ሚዛኑን የጠበቀ መሆን አለበት። የተሽከርካሪ ቁጥሩ እየጨመረ ሄዶ ቻርጅ ማድረጊያ ከሌለ ወይም የኤሌክትሪክ አቅርቦቱ አስተማማኝ ካልሆነ ሽግግሩ ይደናቀፋል። ዘላቂነት የሚረጋገጠው ስርዓቱ በሙሉ ተመጣጥኖ ሲያድግ ብቻ ነው። በጣም ትክክል። እሺ እንግዲህ የዛሬውን ጥልቅ ውይይታችንን ስናጠቃልል ኢትዮጵያ በሕዝብ ትራንስፖርት ወደ ኤሌክትሪክ ተሽከርካሪዎች የምታደርገው ሽግግር ትልቅ ምኞት የታየበት ግልጽ የአካባቢና ኢኮኖሚያዊ ጥቅሞች ያለው መሆኑን ተመልክተናል። አዎ፣ ምኞቱና እቅዱ ትልቅ ነው። ነገር ግን በተለይ የኃይል መሙያ መሰረተ ልማት እጥረት እና ሌሎች ተያያዥ ፈተኖች የዚህም ምኞት ስኬት ሊፈትኑ የሚችሉ ትልልቅ ተግዳሮት መሆናቸውንም አንስተናል። አዎ፣ መሻሻሎች ቢኖሩም በተለይ የመሰረተ ልማት ክፍተቱን በፍጥነት መሙላት የሽግግሩን ሙሉ አቅም ለመጠቀም በጣም ወሳኝ ነው።
ውይይታችንን ከማጠናቀቃችን በፊት ለአድማጮቻችን አንድ ነጥብ ለማሰላሰል እንተውላቸው። ኢትዮጵያ ለኤሌክትሪክ ተሽከርካሪዎች በዋናነት በውሃ ኃይል ላይ መተማመኗ ተጠቅሷል። ይህ በአንድ በኩል አረንጓዴ ቢመስልም በሌላ በኩል ግን በአካባቢያዊ የውሃ ፖለቲካ ወይም ደግሞ በአየር ንብረት ለውጥ ምክንያት በዝናብ መጠን ላይ ሊከሰት በሚችል መዋዠቅ የኃይል አቅርቦቱ ምን ያህል አስተማማኝ ይሆናል? በጣም ወሳኝ ጥያቄ ነው። ይህ ሁኔታ የሽግግሩን የረጅም ጊዜ ዘላቂነትና ያንን አረንጓዴነት የሚለውን ነገር ሊፈታተነው ይችላል ወይ? እስኪ በዚህ ላይ እናሰላሰል። ለዛሬ የነበረን እዚህ ላይ ያበቃ። እናመሰግናለን።